ናችሁ ውድ ፋሚሊዎች፣ ዛሬ ደግሞ ፍሪ ኢንተርኔት ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንደሚታወቀው ፍሪ ኢንተርኔት ሁሉም አይሰራም ተዘግቷል እያልን ነው። እኔ ግን ምርጥ የሚሰራ ቤስት ፍሪ ኢንተርኔት አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። አፕሊኬሽኑን ለማግኘት ቀጥታ ወደ ፕሌይ ስቶራችሁ ከገባችሁ በኋላ ሰርች በተን ላይ በመሄድ ሃንድ ሰም ብላችሁ ጽፋላችሁ ሰርች ያደርጋላችሁ። እንደዚህ ሰርች ታደርጉ መጀመሪያ ላይ ሃንድ ሰም ፋስት ብሎ ይመጣላችኋል ማለት ነው። መጀመሪያ ላይ ይመጣላችሁን ክሊክ ታደርጉታላችሁ። ከዛን ሁለተኛ ላይ ያለችውን እቺን ክሊክ በማድረግ ትነኳታላችሁ እና እኔ አውረ ስለዋረድኩት አፕዴት ነው የሚለኝ። እናንተ ካላወራችሁ ደግሞ ዳውንሎድ ኢንስታል የሚል ይመጣላችሁ ማለት ነው። ታወርዱታላችሁ። ከዛን ቀጥታ ካወራችሁ በኋላ አፕሊኬሽኑን ትከፍታላችሁ ማለት ነው። እንደዚህ አፕሊኬሽን ውስጥ ከፍቱት እንደዚህ ብሎ ይመጣላችሁ። ለመጀመሪያ ጊዜ እዚህ ጋር ሁለተኛ ላይ የምታዩት እኔ ፓኪስታን ስላደረኩት ነው። እናንተ ግን ይመጣላችሁ ፈረስት መጀመሪያ ላይ ያለው ኦል ካንትሪ የሚለው ጋር ይመጣላችሁ ማለት ነው። እናም እናንተ እንደዚህ ብሎ ሲመጣ እንደዚህ ብሎ ይመጣላችሁ። እቺ ሁለተኛ የመጀመሪያው ምንም አትንኩት። ወይ ሁለተኛ ያላችሁን አንድ ጊዜ ክሊክ በማድረግ ፓኪስታን ምትል ትፈልጋላችሁ። ይሄው እዚህ ጋር ስክሪኑን እንደምታዩት እዚህ ጋር ማድረጋችሁን ቼክ አድርጉ። እሷን ካደረጋችሁ በኋላ ክሊክ ታደርጓታላችሁ። ከዛ በኋላ እንደዚህ ስታር ስትሉት ዌቲንግ ፎር ሰርቨር ይላችኋል። ትንሽ ጠብቁታላችሁ። ያው አየር ላይ ነው ኮኔክት የሚለው። ከፈልጋችሁ እንደሚሰራና እንደማይሰራ ቼክ ለማድረግ ደግሞ ወደ ዩቲዩብ ገብተን ቼክ እናድርገው። ይሄው በደንብ ይሰራል። ምርጥ ነው ማለት ነው። ፍጥነቱን በቃ ይለያል ነው የምላችሁ። እናንተ ምን ተጠቀሙበት ሪከመንድ አደርጋችኋለሁ። እናም በተረፈ ደግሞ የቴሌግራም ቻናላችን ይሄና ዲጂታል ክሬተር የሚለውን ጆይን ማድረግ አይርሱ። አዳዲስ መረጃ ሲኖር ማሳውቃችሁ ማለት ነው። ይመቻችሁ።